እውነት በጣም ተሳፍራለህ ሲዛይ እና አሁን ገና ነው ይሄንን የምትነግረኝ በጣም ያሳዝናል ሲዛይ ወንድም ኑማን አርፎ ብቻህን ቀበርከው እና ለኔም አሁን ገና ነው የምትነግረኝ የፈጣሪ ያለ እንደው ምን አለበት ስልክ እንኳን ብትደውልልኝ አንዴ ስልክ ጥሪ እኮ ይበቃ ነበር ሲዛይ ምን አለበት ልክ ነሽ ጉዝዴ ግን ምንም ሰዓት አላገኘም እና የእህቶቼ ልጆች ደግሞ በጣም እየተጣደፉ ነው ተወራ አለበት አሁን ታደፋቸው የተነሳ ሌሎች ዘመዶቼ ራሱ ትንሽ እንግዳ ነገር ነበር ይሆንብኝ እንግዲህ ፈጣሪ ነፍሱን ይማረው እጅግ በጣም ጥሩ ሰው ነበር አሜን አባቴ ጋር 40 ዓመት ጓደኛሞች ነው ለኔም ልክ እንደ አባቴ ነበር በቃ እሱን ሳጣው ከህይወቴ መጽሐፍ ውስጥ አዎ ልክ ነው ምንም ማረጋኝ ሲዛይ ወንድሜ እንኳን ደህና መጣ ሰላም ወሚት እንዴት ነው ደህና ነኝ ወንድሜ እኔ እጅግ በጣም ደህና ነኝ ወይ በቃ እንደ ሮኬት ሆኛለሁ ጥሩ ነው በቃ ስራ በላይ ይመጣል ለካ መጨነቅ እንደዚህ ያደርጋል እሺ ስንት ሰዓት ነው የምትሄዱት ቆይ ወይሉም ጋር የምትሄዱት ስንት ሰዓት ነው አብረን አይደል እንዴ የምንሄደው ታዲያ ለምንድን ነው እናንተ የምትለው እህቴ ነግሬሻለሁ እኮ የነዛ ሀብታሞች ራስ ዝግጅት ዛሬ ነው ስለዚህ እዛ ስራ አለኝ ሰርጉ ላይ አልደርስም ግን ቆይቼ እመጣለሁ እንዴ ያ ዝግጅት ዛሬ ነው እንዴ አዎ ዛሬ ማታ እህቴ የከድር ኢንክሳላን 60 ዓመት የልደት በዓልና የወይዘሮ ሰሚሃ ትልቅ ድግስ እንደሆነ ተናግሯል እንዴ ከድር ኢንክሳላን ማለት ያ ሀብታሙ ሰውዬ አዎ ወንድሜ እሱ ነው እህቴ ይህ ዝግጅት ለኛ እጅግ በጣም ወሳኝ ነው ማለት ወይዘሮ ሰሚሃ በስራችን ከተደሰተች ከዚህ በኋላ የቱጃሮች ድግስን እንዳለ ለኛ እንደሚሰጡን እርግጠኛ ነኝ እሺ ችግር የለውም ወንድሜ ያላስቸግርህም በቃ ስራን ስራ ግን በኋላ ላይ መጣ እንኳን ደሰላችሁ ትላቸዋለህ አይደል ወንድሜ እንዴ ያው እችላለሁ እንዴት ያለ ነገር ነው እንዴት አልላቸው ወይኔ አምላኬ ሴትዮዋ እኮ እየደወለች ነው አቤት ጄቫት አስፓራገስ ማግኘት አልቻልኩም ማለት ምን ማለት ነው እንደዚህማ አይሆንም እንደዚህ አይነት ነገር በፍጹም አልቀበልም ክብርት ዳኛ ልብስ የሚያጥቁት ሰዎች ጋር ሄጄ መለሳለሁ ቆይ ቀሚሱን ሰጠሻቸው አዎ ሰጠቻቸው ነበርና ደርሷን መተሹ ሰጅ ብለዋል እሺ በያውን ቶሎ ሂጂና አምጪው ከዛ በኋላ ቶሎ እንዘጋጃጅሽ ውዴ እሺ ሲዛይ ሳልጠይቅህ ቀረው አይደል በኋላ የሰርጉን ነገር ምን ልታደርግ አሰብክ ሲዛይ በእርግጠኝነት ትመጣለህ አይደል አብረን እንሂድ ወይስ ተነጣጥለን ንገረኝ ምንድነው ያሰብከው ቆይ የኦይሉን ሰርግ ዛሬ ነው እንዴ አዎ ሰርጉ ዛሬ ነው ሲዛይ ትመጣለህ አይደል አላውቅም ጉዝዴ መንጣት ያለብኝ አይመስለኝም ይመጣ ይሻላል ምንም የሚያስፈራ ነገር የለውም እኮ ሲዛይ አይ ፈርቼ እኮ አይደለም በጣም ብዙም የሚመቸኝ አይመስለኝም እና ደግሞ ደህና አይደለም ትንሽ ደብሮኛል መሄድ ያለብኝ አይመስለኝም ጉዝዴ እባክሽ ለኦይሉ እና ለካራማን እንኳን ደስ አላችሁ በይልኝ እና ደግሞ ጉዝዴ የደስታና የፍቅር ዘመን እንደተመኘውላችሁ ነገር ይል እሺ ችግር የለውም ነግራችሁ ኤንሳር አቤት መቤት እባክህ ያንና በባክ ከበሩ ላይ አንሳው እሺ ሰው የሚገባበትን በር ይዘጋው እሺ ልጄ ቆይ በሩ እንዳትቆሽ ስማ ኤንሳር አቤት ያትክልት ስፍራውንም ይኸው እስካሁን ድረስ መቼም ጨርሰው ነው እሺ መቤት አይው ወይ ልጄ ጫርከው እኮ ቀስ በል እያልኩ አይደል እንዴ ወይ ውዴ ቅድም ያደረኩት ቀሚስ አልተመቸኝም ይሄንን ቀየርኩት አዎ ይሄኛው ያምራል በጣም ቆንጆ ነው በዛ ላይ ደግሞ አጉልቶሻል የኬኩ ሰው እየደውሎ ነበር እና ኬኩ እንደደረሰና ይዘውት እንደመጡ ነው በጣም አሪፍ ቶሎ ቢያመጡት ግን የቱ ጋር ይቀመጥ መቤት ምኑን ነው የምትይው ኢኮ ኬኩን የኔ ክፍል ያስገቡትና በደንብ አስተካክለው አልጋይ ላይ ያስቀምጡት በቃ ከዛ ማታ እየቆረስኩ ብልት አድርጌ ገብቼ ተኛለሁ ቆይ ኢኮ የት እንዲያስቀምጡት አስበሽ ነው ኩሽና ውስጥ ነው የሚያስቀምጡት እሺ መቤት ኩሽና ውስጥ ጥሩ እሺ እንግዲህ በቃ ይሁን በዚህ ወሰነን አይደል በጣም አሪፍ ነው እሱ ይሁን የኔ ማለት ነው በጣም ነው የሚያምርብሽ ግን አንገቱ ላይ ትንሽ ያዝ የሚያደርግ ነገር የሚያምርብሽ ይመስለኛል አየሽ ልክ እንዲህ አይነት የሐር ጨርቅ ያለው ቀሚስ ግን ያምራል አሁንም ያደረግሽ በጣም ያምራል እውነቴን ነው በጣም ያምራል ነረባክሽ ያምራል በዲዛይነር አሰርተሽ ነው አይደል ለነገሩ ታላቋ ሟላ ዲቼሌ እንዴት ከተራሱቅ ልብስ ገዝታ ትለብሳለች በጣም ያሳፍራል ወይ በቃ ታካብጂ ግን በጣም ያምርብሻል መቤት እንዴት መልበስ እንዳለብሽ ታውቂያለሽ እንደሚያምርብሽ ታውቂያለሽ ሞዴል እኮ ነው የምትመስይው መቤት እውነቴን ነው ናዛን ከመልበሳችን በፊት ኢኮን ምን እንልበስ ብለን ብናማክራት ጥሩ ነበር እሷ ነበረች ማስተካከል የነበረባት አይመስልሽም እኛማ ስላለባበስ እኮ ምን ማለቁ ስሚ እኔ ምልሽ ቆይ ግን ስራሽ ምንድነው ልብስ ሰፊ ነሽ ምንድነሽ ወይስ ደግሞ የፋሽን ዲዛይነር ነሽ እኮ አልገባኝም ምንድነሽ ለምንድነው በሁሉም ሰው አለባበስና ልብስ አስተያየት የምትሰጪው መቤት ጣልቃ ገብቼ አስተያየት ለመስጠት አይደለም እንዲሁ የተሰማኝን ለመናገር ነው ያው ድሮ ጨርቃ ሰራ ነበር ለዛ ነው እንጂ ለሌላ ነገር አይደለም ስለ ሁሉም አውቃለሁ ነው የምትለው ስሚ ኢኮ
አስተያየትሽን የጠየቀ ሰው ሲኖር ብቻ ነው መናገር ያለብሽ። እባክሽ። እሺ እመቤት። በይ አሁን ወደ ኩሽና ሂጂ። ቆይ ስራ የለሽም እንዴ? እኮ አለኝ እመቤት። ስራ ቢኖርሽ በጣም ጥሩ ነው። ኩሽና ውስጥ ሮቦቶች አሉ አይደለ? ለነገሩ እነሱ ይሰሩታል። አንቺ እዚህ ሁኚ። እሺ እመቤት። በቃ ሄዳለሁኝ። እሺ እመቤት። ያክስቴ በቃ ዝም ማለት አትችልም። ውዴ እነዚህን አንሷቸው። ደግሞ ጠረጴዛውን አታንፏቁት እሺ? ካልሆነ ወለሉን ይፍቀዋል። ብድግ አድርጋችሁ ያዙት። በይ በቃ መሄዴ ነው። እንዴት ነው? እጁ ጋር ተመችቶሻል? ትንሽ ሰፋ እንዲልልሽ ትፈልጋለሽ? አይ ያው ምንም ችግር የለም። እጅግ በጣም አምሮብሻል። አመሰግናለሁ። እጆችሽ ይባረኩ። አዬ አቤት ነኝ። ሳስበው እህቴ ወይሉም በጣም የምታምር ሙሽራ የምትሆን ይመስለኛል። እኔም ይመስለኛል የኔ ቆንጆ። ነጭ ቬሎ ነው የምታደርገው አይደል? አላውቅም ግን ይመስለኛል። ምናልባት ደግሞ ሌላ አጭር ቀሚስ ልታደርግ ትችላለች። የሚያምር አይመስልሽም የኔ ውድ? አዎ ይመስለኛል። እህቴ ወይሉም እንዲሁም በጣም ታምራለች። ወንድሜ ኦዛንም በጣም ያምራል። እሺ አጎትሽ ውሚት? አጎቴ ውሚት በጣም ያምራል፣ ደግሞ በጣም ደስ ይላል እና በጣም ያጫውተኛል። የኔ ውድ ጉርስ ላድርግሽ? ልጉርስሽ? በቃ እንሂድ በቃ። እማዬ። አቤት። አዲሱን ቀሚስ እኮ ራሴ መልበስ አልቻልኩበትም። ብቻሽን አትለብሽም እኮ ውዴ። ክብርት ዳኛለች፣ እህትሽ ዘይነብ አለች፣ እነሱ ያግዙሻል። እሺ ጸጉሬስ? ጸጉርሽንም ያስተካክሉሻል። የምትፈልጊውን ብቻ ነገራቸው። ከጃን ጋር ዛሬ የምትገናኙበት ቀን ነው ታውቂያለሽ አይደል? አውቃለሁ እማዬ። እኔ ራሴ አክፈውና አክስቱ እንደሆንክ ነግረዋለሁ። ሚጢጢ አክስት እኮ ነሽ ሚጢጢ የኔ ቆንጆ። አንቺን ብትመጪ ደስ ይለኝ ነበር። ጃንን አንቺን ማግኘት አለብሽ። እኔም ብመጣ ደስ ይለኝ ነበር፣ ግን በጣም እጅግ በጣም ወሳኝ የሆነ ስራ አለብኝ። እዛ መሄድ አለብኝ። ያን ያህል ወሳኝ ነው? አዎ በጣም። እና እናትሽ ከተሳካላት ደግሞ ንግስት ትሆናለች። እሺ ንግስት፣ የድግስ ንግስት ታያለሽ። እሺ ውዴ። ደስ ሲል እማዬ ንግስት ልትሆን ነው፣ ንግስት ልትሆን ነው። በቃ እንሂድ። አመሰግናለሁ። አቶ ካራማን አንተም ቡና ትፈልጋለህ እንዴ? አይ ይቅርብኝ፣ በኋላ ጺሜን ከተስተካከልኩ በኋላ እጠጣለሁ። እሺ በቃ ደስ እንዳለ። እንደተለመደው አይነት ነው አይደለ? እንደተለመደው አይነትም አይሆንም። አቶ ካራማን ዛሬ ሙሽራ ስለሆነ ለሙሽራ የሚሆን አድርግለት። ወይ ኦዛን። አቶ ካራማን ፈጣሪ ተባረከ ትዳር ይስጥ። አመሰግናለሁ። ኦዛን ምንድነው የምትለው? ምን ሆንክ ደግሞ? ምን አደረግኩኝ? አቶ ካራማን ጥሩ አድርጌ ነው የምሰራሽ። አይ አይደል? ሙሽራ ነው ስላልኩ ነው? እውነት ስለተናገርኩ ነው አይደል? ቆይ እኔ ራሴ አደርገዋለሁ። ቆይ ኧረ ተው ለኔ ተውልኝ። ቆይ ለኔ ተውልኝ አልኩ። ኧረ በፈጠረ ረፍ አይሆንም በእውነት። ችግር የለውም። ሚዜ አይደለሁ እንዴ? ሚዜ ነኝ እኮ። የሴት ሚዜ እንዳልሆንክ ብቻ ነው የማውቀው። አሁንስ ይቆርጣል? አይ ትንሽ ጨምርበት አሁን። እሺ በቃ ችግር የለውም። የእሱን ወጪ ሙሉ በሙሉ ከፍያለሁ። እሺ ተግባባን? እሺ ምንም ሀሳብ አይግባ። እሺ አሁንስ አያስቆርጠውም? ይበቃል ይሄ ብዬ አስባለሁ። አመሰግናለሁ። ወይት እንጂ እሺ ቆይ እንዳትንቀሳቀስ ወንድሜ። ረፍ። ትክክለኛ የህንድ ቅመም ነው የምፈልገው ብዬ አልነበረ እንደ ወንድሜ? እና እሺ ብለኸኝ ነበር። ምክንያቱን አደርድርልኝ። እሱ ልታገኝልኝ የማትችል ከሆነ ሌሎችንም አልፈልጋቸውም ወንድሜ። አይ በፍጹም አይሆንም። አልቀበልም አልኩ እኮ። የግብጾች ገበያ ሄጄ ቅመም መግዛት የማልችል ነው እንደሚመስልህ? አይ በሁለት ሰዓት ውስጥ አምጣልኝ ብያለሁ። አይ የማታመጣልኝ ከሆነ ግን በእውነት እንጣላለን። ምን ሆነ ነው ኡሚት? እህቴ በቃ እዚህ ሀገር ላይ ማንም ስራውን በስነ ስርዓት የሚሰራ ሰው የለም። ልክ መጨረሻ ሰዓት ላይ ሊያሳብዱኝ ይደርሳሉ። ወይ በቃ አትናደድ። ምንም አትሆኑም እኮ ውዴ። ተረጋጋ። ነጋዴዎች እያናደዱኝ እኮ። በቃ አትናደድ። መጥቻለሁ አክስቴ። ሁሌ መጣው። እንኳን ደህና መጣሽ ወይኩዬ። በጣም ናፍቀሽኝ ነበር። እኔም በጣም ናፍቀሽኝ ነበር። እንኳን ደህና መጣሽ። አኩርፌሻለሁ ግን ይሁን። ቆይ ለምን? ምክንያቱም ምን ያልናፈኩሽም መተሽ እኮ እኔን አላቀፍሽኝም። የእውነት አንተም ናፍቀኸኛል አጎቴ ኡሚት። እሺ አሁንስ ተታረቀ? ቅድምም አልተናደድኩብሽም የኔ ውድ ልጅ። እሺ ቆይ ስታስቢ አንቺ ላይ እንዴት እናደዳለሁ የኔ ውድ ልጅ። ኡሚት አሁን እንሂድ እሺ። ገና ያልገዛናቸው እቃዎች አሉ፣ ቶሎ በል። እሺ እንሂድ። ከዛ በፊት ግን ኩሽናው ሄጄ ማየት ያለብኝ አንድ ነገር አለ። እሺ በቃ ወደዛ እንሂድ። በጣም አመሰግናለሁ እቴ ጉዝዴ። የወይሉምን ሰርግ ብቀር ኖሮ እጅግ ታዝን ነበር። ለዛ ነው ያመጣኋት። እሺ እንዴት ትቀራለች እንዴ? በዛ ላይ ደግሞ አሁን እኮ እሷም ልጃችን ናት አይደል እንዴ? እኮ የጃንም አክስት ነኝ። አሁንሽ የጃን አክስትሽ። እኔ ቆንጆ ልሳምሽ። ክስትሽንና እህትሽን ዘይነብን አታስቸግሪያቸው። እሺ እኔ ቆንጆ። እሺ አታስቸግርም የኔ ቆንጆ። ዘይነብ ቀሚስ፣ ቦርሳ፣ ጌጣጌጥ፣ ቲያራ ሁሉም ነገር አለሽ። እሺ አታስቢ፣ ያለብሳታለሁ። በጣም እናመሰግናለን። ደግሞ ይሉምን ሳሙልኝ።
እንሂድ። ምንም ችግር የለም። ይሽ በኋላ ላይ እንጠብቃችኋለን። እንደምንመጣ ተስፋ እናደርጋለን። በቃ ደህና ዋሉ። እንሂድ። ከራት በኋላ ወደዚህ ተመልሼ እመጣለሁ። እሺ ምንም አታስብ፣ ጠብቃችኋለሁ። በሉ በቃ እሺ። አሁን ምንድነው የምናደርገው? ዘይነብ ጸጉሬንም ታስይዥልኛለሽ? አዎ አስይዝልሻለሁ። በቃ አሁን መለባበስ እንጀምር። እሺ በቃ እንጀምር። ዘና በሉ። እንሂድ። እሺ እንዴት ነው? ቦታው በቂ ነው አይደለ? ፈታ ብለን መስራት እንችላለን። እንደዛ ነው አይደል? ይኸውልሽ እሺ፣ አንድ ነገር ልንገርሽ። ኩሽናው ሰፊ ነው ማለት ለማብሰል ይመቻል ማለት ግን አይደለም። እሱን በደንብ መረዳት አለብሽ ብዬ አስባለሁ። እሺ ለማንኛውም የእነሱ ኩሽና ይሄ ነው። በቃ አሪፍ አድርገህ ስራ። እነሱን ኢንክ ሳላኖች ካልሻቸው እኔ ሼፍ ኡሚቶ ዝጉደር ነኝ። እንዳትረሹ ብዬ ነው። እሺ ለጥሩ ነገር ጥሩ እናገራለሁ፣ ለመጥፎ ነገር ደግሞ መጥፎ መልሳለሁ። ልክ ነው። ታዲያስ ሼፍ ኡሚት ሁሉ ነገር አዘጋጅቼልሃል። ጥሩ አድርገሃል ነጆ። እሺ አሁን ንገረኝ፣ መጀመሪያ ምኑን ነው የምንሰራው? በቅድሚያ እቃዎችን እንዳለ እናውጣቸው፣ ከዛ እናዘጋጃቸዋለን። አይ እንደዛ አይደለም ነጆ፣ በቅድሚያ ሽርጣችንን እናደርጋለን። እሺ ነጆ፣ ይህንን ደግሞ ብዙ ጊዜ ነግሬሃለሁ፣ አትርሳው። እሺ ኩሽና ውስጥ ምግብ መስራት ከመጀመራችን በፊት በቅድሚያ ሽርጣችንን ማድረግ አለብን ማለት ነው። ገባህ? የምልህ ግልጽ ነው? አዎ ሼፍ ገብቶኛል። እሺ አሁን አፍጥነው። እዛ ጋር የኔ ያለ አቀብለኝ፣ ችግር የለውም። ጊዜ አታቃጥል። በቃ እኔም ብቻ ተከተለኝ። ለኔ ስጠኝ። ይኸው እንጂ ይኸው ሼፍ። ሁለት ኮከቦች አሉ እና ለሁሉም ባለ ኮከብ ሼፍ እንደሆንክ እነግራቸዋለሁ። እሺ ግን ባለ ስንት ኮከብ? ሁለት ጥሩ ነው። እሺ ይኸውልሽ ውስጥ ላይ ከጠየቁሽ ሁለት ብለሽ ንገሪያቸው። እሺ እሺ፣ አንቺ ብቻ ያልኩሽን አድርግ። እሺ ምክንያቱም ሶስት ይበዛል። እንደዚህ የሚባል ነገር የለም። ነጆ አቤት። አሁን እቃዎቹን ማውጣታት ጀምሮ ወንድሜ። እሺ ሼፍ። ይኸውልህ ቢላዎቹ ከጀርባ ናቸው። ሌላ የምትፈልገው ደግሞ መሳቢያ ውስጥ ነው ያለው። እንደነገርኩ ነው። እሺ የምፈልገውን ሁሉ የት ማግኘት እንዳለብኝ በደንብ ጠንቅቄ ያውቃለሁ። እሺ እሺ ገብቶኛል። እሺ ሂድ በቃ። እንኳን ደህና መጣሽ ወይዘሮ ይሺ። ሰላም እንዴት ነሽ? ሰላም። ሼፋችንን ላስተዋውቅሽ፣ ኡሚቶ ዝጉደር ይባላል። ወይዘሮ መራል ምግብ አብሳይ ነች። ሰላም፣ ስለተዋወቅሽ ደስ ብሎኛል። እኔም እንደዛው። የምትፈልገው ነገር አለ እንዴ ሼፍ? ለአሁኑ የለም፣ ግን ሲያስፈልገኝ ያለምንም ማንገራገር ጠይቅሻለሁ። ምንም አያሳስብሽ። እሺ ስላንተ በጣም ብዙ ነገር ሰምተናል። ምግብን እስከምንቀምሰው ደግሞ ጓጉተናል። በጣም ልዩና እጅ የሚያስቆረጥም ለማቅረብ እሞክራለሁ። ያው ፈጣሪ ከረዳኝ ማለት ነው። ከፈጣሪ ጋር አስቤያለሁ። እንግዲያውስ ይቅናችሁ። በቃ ልሂድ። አመሰግናለሁ። እናመሰግናለን። አመሰግናለሁ። የምታበስለው ምግብ ምን እንደሆነ እስካይጓጉቻለሁ። ምኑ ነው ያጓጓሽ? እሺ የፈጣሪ ያለ ምግቤን ስቀምሾ የመጀመሪያ ጊዜሽ ነው እንዴ? እንዴት ያለ ነገር ነው? ግን እኮ ያሁኑ በጣም ይለያል። ምን ሆናል? በጣም ታዋቂ ሰዎች ቤት እኮ ነን ያለ ነው። ታውቃለህ ኡሚት፣ ይሄ ነገር ከተሳካ በጣም ዝነኛ ነው የምንሆነው። እውነቴን ነው፣ በጣም ዝነኛ። የፈጣሪ ያለ የምን ዝነኛ ብቻ ነው? የደጋሾች ንጉስ ነው የምንሆነው። ያለ መጠራጠር መኝ ሉ ቻርልስ እንኳን ሳይቀር ድግስ ወይም የራት ግብዣ ሲኖርበት ይቀጥረናል። በሱ ደግሞ ምን እንዳትጠራጠር። ንጉስ ነው ንጉስ። ቻርልስ አሁን ንጉስ ነው። እሺ ልክ ነው፣ ንጉስ ሆናል አይደል? ታውቂያለሽ፣ ዲያና ካረፈች በኋላ ልቤ በጣም ስለተሰበረ ስለ ንጉሳዊ ቤተሰቦች መስማት አቁሜያለሁ። ግን ደግሞ ጣፈንታ በድጋሚ ካገናኘን ማለት መገዛታችን ግድ ነው አይደል? እና እሺ ማለት አለብን። የግድ እሱን ማድረግ አለብን። ኪንጋም ያለውን ኩሽና ግን አትወደውም መሰለኝ። እሱን የምናየው ይሆናል። እናያለን። ከተመቸን የሆነ ነገር እናድርግ አለበት። እሺ በቃ ወደ ስራ። ነጆ እና ኦቭኑ ለኩስልኝ ወንድሜ፣ ትንሽ አሙቀው። ስጋውን የምናጣፍጥበት ቅመም አሁን ተሰርቶ አላለቀም። አትክልቶቹን ደግሞ ከታትክልኝ። ኦይሉ ሙዴ፣ እናንተ የምትጠቀሙበት ጠረጴዛ መሀል ቢሆን ብለን አስበን ነበር። ምን ታስበሽ? ቦታ ደግሞ እዛ ጋር ቢሆን አሪፍ ነው። እዛ ጋር ሰፋ ያለ ይመስላል። ከዛ አበቦቹም እዛ ጠረጴዛ ላይ ይሆናሉ ማለት ነው። እንደዛ ቢሆን ጥሩ ይመስለኛል። እንግዲያውስ እዛ ጋር ይሁን። ለእናንተ ጠረጴዛ ይሄኛውን አበባ ነበር ያሰብኩት። ምን ታስባላችሁ? ይሄ ደግሞ እዚህ ምን ያደርጋል? ቦታው እዚህ ጋር አይደለም። ግን እዚህ ጋር እንዲሆን ታዘን ነበር። ወይኔ አምላኬ፣ ከተባላችሁ ተባላችሁ እኮ ነው። ምንድነው የፈጣሪ ቃል ነው እንደማይቀየረው? በቃ እዚህ ልክ አይደለም፣ ስለዚህ ውሰደው። አይ ከነዚህ ግን እኮ ግን ብሎ ነገር የለም ወንድሜ። መጀመሪያ እዚህ ይሆናል ያለው ሰው ይምጣና እኔን ያናግረኝ። በላውን ፍጠን እንዳልኩ አድርግ። እኔ ነኝ ያዘዝኩት እኮ። በቅድሚያ አንቺን ሳላስፈቅድ ውሳኔ ላይ ስለደረስኩ ይቅር በይኝ እባክሽ። ይቅርታ እሺ እኮ እባክሽ። ወይ አይ መቤት፣ እኔ በራሴ አይደለም እንደዛ ያደረኩት። ደግሞ ምን አውቅና ነው? እውነቱን ለመናገር አንቺ ያልሽው ነገር ልክ ነው መቤት። ስለዚህ በቃ እዚህ ጋር ይሁን። እውነቴን ነው፣ እኔ በጣም ተሳስቻለሁ እኮ። በቃሽ እባክሽ፣ በጣም እየተበሳጨሁ ነው ያለሁት። እናም ጥሩ ስሜት ላይ ስላልሆንኩኝ እባክሽ ለ20 ደቂቃ ወይም ለግማሽ ሰዓት ከፊት ይዞር በይ። እሺ በቃ መቤት። በሩ እማዬ ክፍት ነበር። ይቅርታ ሳናንኳኳ ገባን። እማዬ እንኳን ደህና መጣሽ። ሰላም ውድ፣ ሰላም እንዴት ዋላችሁ? እንኳን ደህና መጣሽ። ሰላም እንዴት ነሽ? አማቼ መታለች።
ሰላም እንዴት እንኳን ደህና መጣሽ። ነገር በሚገባ መልኩ እየጨራረሳችሁ ነው። እኛ እንግዲህ ምንም አላገዝናችሁ። ኧረ በፈጣሪ እኛ እኮ ምንም አላደረግንም። እድሜ ለሰራተኞች እነሱ ናቸው ያሳቁን። ሰላም ወይዘሮ ሟላ የኔ ልዕልት እንኳን ደህና መጣሽ። ጸጉሬ እንዴት ነው እህቴ? ወይሉም እህት ዜነብ ናት ያሳዘችልኝ። በጣም ያምራል። ጃኬትሽን እናውልቅ። በጣም ነው የምታምሪው። ከዛ እየተዛዛርሽ እስቲ ቀሚስሽን አሳይኝ። እስኪ በጣም ነው የሚያምረው። እህቴ ወይሉም ጆን የት ነው? ጆንን ማግኘት ፈልጌ ነበር። ገና አሁን የተነሳው የኔ ውድ አሁን ይመጣል። እሺ እስኪ ወዝኑር ጋር ጆን ያውና ወይሉም ጆን ያውና እንኳን ደህና መጣ የኔ ውድ። የኔ ቆንጆ እንዴት አደርክ? የኔ ውድ እስኪ ናግኝ ፍቅር እህቴ ወይሉም ልቀፈው እባክህ። ግን አሁን እየተነጫነጨ ነው። እማዬ ጃንን ለአንቺ ሰጥቼሽ መለማመን ጀመር። እሺ በቃ ልጅ መለሳለሁ። በሂጂ መልበሽ ሂጂ ልበሺ። ወይኔ አምላኬ፣ ወይኔ ፈጣሪ፣ ተመልከት እህትን። ወይ ጉድ ተመልከት። ሐስረት ወዴ ስለመጣሽ በጣም ደስ ብሎኝ። ሰላም እመቤት፣ ፈጣሪ ትዳራቸውን ይባርክ። ወደድሽው እንዴ? ውይ በጣም ያምራል። ቤትሽም በጣም ያምራል። በጣም ነው የወደድኩት እመቤት። በይ ዘና በይ። አመሰግናለሁ እመቤት። እኮ እዛ ጋር ያለው ጠረጴዛ ጋር የተወሰኑ ፍራፍሬዎች እሺ፣ አሁኑን ይቀርባል። ኦዝኑር እዛ ጠረጴዛ ላይ ፍራፍሬ ያቅርብ። ውይ ደስ ይላል። በጣም እንደሚጣፈጥ ተስፋ አደርጋለሁ። በጣም ቆንጆ ይመስላል ሲታይ። ፍራፍሬ ደግሞ ምን ያደርጋል? ሩዝ በስጋና የወይን ፍሬ ነው እኮ የሚሻለው። ቆይ ደግሞ እንዴት ያለ ባህል ነው በእናታችሁ? ነገረ ስራቸው ሁሉ ምንም አይገባኝም። ጀላል እንኳን ደህና መጣ። ሰላም ነበርክ? ቆይ ስትፈለግ እኮ ጠፋ። በጣም ስራ በዝቶብኝ ነው እመቤት። ጥሩ ስራ ተሯሯጥ። ፈጣሪ የሚሰራን ሰው ይወዳል ይባላል አይደል? አክስቴ ናዛን እኔንም እንዳንቺ ሜካፕ አቀብኝ። ሜካፕ ነው ያልሽው? የኔ ውድ ላንቺ ሜካፕ ምንም አያደርግልሽም። እንዲሁ ራሱ እኮ ቆንጆ ነሽ ስታምሪ። እባክሽን ቀብኝ። የእህቴ ኦይሉም ሰርግ ላይ ቆንጆ መሆን ነው የምፈልገው። የኔ ውድ ግን አሁንም እኮ በጣም ነው የምታምሪው። ግን ከፈለግሽ ደግሞ ጉንጭሽ ላይ ትንሽ የብቻ ቀባሻለሁ። እዚህ ጋር አረግልሻለሁ። እሺ እንኳን ደህና መጣሽ። እባክሽ ግቢ፣ ዘና በይ። ስሚ እኮ ጠረጴዛዎቹ ባዶ እንዳይሆን ሁሉም ሰው ምግብና መጠጥ ይቅረብለት። እሺ ሁሉንም ነገር አንቺ ተከታተል፣ በደንብ ተከታተል። ምንም እንዳታስቢ ማለት ሁሉም ነገር ሰላም፣ ምንም አታስቢ። ቶሎ በል እንጂ አምጣ እያልኩ አይደል እንዴ? እንኳን ደህና መጣችሁ። ሁሉ ነገር ሰላም ነው? ሁሉም ነገር ሰላም ነው። ኦዛን እንኳን ደህና መጣ። ሰላም ትንሽ ወይ እንዴት ነው ያማረብሽ? ቆንጆ ሆነሻል እኮ። እንኳን ደህና መጣ ኦዛን። የኔ ልዕልት እንዲሁም እኮ ታምሪያለሽ በጣም። አመሰግናለሁ። አንተም አብሮባ ወንድሜ ኦዛን አክስቴ ናዛን እኮ ሜካፕ ልቀባይ ነው። ውይ የኔ ጣፋጭ ልጅ ምን እያልሽ ነው ያለሽው? ይህ ሰውዬ እንደዛ የሚያፈቅራት ልጅ እስር ቤት ናት። እሱ ግን በጭራሽ ጠበቃ አልቀጠረላት። አሁን እዚህ ደግሞ እንደ ጎረምሳ ይንቆራደዳል። አሳፋሪ፣ በጣም ያሳፍራል። ፈጣሪ ስራህን ይስጥ። መቼም አትረባ። ምን እያልሽ ነው? ምንም በይ፣ በቃ ወደ ስራሽ ሂጂ። ምንም አይደለም። በል አፍጥነው ቶሎ በል። ልጄ ለምን ወደ ውስጥ ገብታ ትለባብስ? እሺ እዘገጃጃለሁ። እሺ ዘይነብ እማዬ የት ናት? ላይ ኦይሉም ክፍል ነው ያለችው። በጣም ታምሪያለሽ። ልዕልትን የምትመስይው የኔ ውድ ታምሪያለሽ የኔ ውድ ልጅ። እማዬ ረፊ እንዳለቅስ ልታደርጊ ነው። እጅግ በጣም ታምሪያለሽ። ደስተኛ እንደምትሆኝ አልጠራጠርም። አዎ ያደርገኛል። ደስተኛ ነው የሚያደርግሽ። በጣም ወድሻለሁ። እሺ
የኔ ውድ ልጅ በጣም ወድሻለሁ። አንድ ነገር ብቻ ነው የምጠይቅሽ። ምንም ነገር ቢሆን እባክሽ ለኔ ንገሪኝ። ይኸውልሽ ደስተኛ ብትሆኚም ባትሆኚም ለኔ ንገሪኝ እሺ? ስለ ሁኔታዎቹ በደንብ ንገሪኝ። ቃል እገባልሻለሁ። ቃል እገባለሁ። የኔ ውድ ልጅ አታምሩም አባዬ? በጣም ታምራለች። እንግዲህ መልካም ህይወት እመኝላታለሁ። ረጅም እድሜ ይስጣት። አሜን አባዬ። እሺ እና ታዲያ ስም አወጣችሁላት? እኔ እንጃ አባዬ፣ እስካሁን መወሰን አልቻልንም። እስካሁን አላወጣንላት። ቶልጋ ዴሪን እንድትባል ፈልጓል እና እኔ ደግሞ ፔራ፣ ግን እስካሁን ድረስ አንዱ ላይ መወሰን አልቻልንም። ዴሪን ካሲፎግሉ፣ ፔራ ካሲፎግሉ፣ ሁለቱም ቆንጆ ስም ነው። አዎ በጣም ቆንጆ ስም ነው። ለዛ ነው የከበደ። ለምን እንደውም አንተ አትመርጥላት? አይ የእናንተ ልጅ ናት። ስለዚህ ስሟን እናንተ ወስኑ። ወደድሽው? እጅግ በጣም የእውነት በጣም አመሰግናለሁ አባዬ። እንኳን ወደድሽው ልጄ። እሺ ለኔስ ምን ገዛል? ምንም አላመጣልኝም። ታሪክ መጥቷል። አቶ ታሪክ እንኳን ደህና መጣ። ስለመጣ እናመሰግናለን። አመሰግናለሁ ወይዘሮ መዋላ። ሰላም ናዛ። እንኳን ደህና መጣ። እንግዲህ ሰርጉ ገና አልተጀመረም አይ አይደል? ልጆቹ ገና ላይ ናቸው። እስካሁን አልወረዱም። ሂድና ሰላም በላቸው እባክህ። እየተዘገጃጁ ነው። አመሰግናለሁ የኔ ውድ ልጅ፣ የኔ ፍቅር። ደግሞ እንዴት ነው ያማረብሽ! በጣም አምሮብሻል የኔ ውድ ልጅ። አክስቴ ናዛን ቆንጆ እንዲሁም ሜካፕ ቀብታኛለች። እንደዛ ነው? ውይ በጣም አምሮብሻል። አዎ አቶ ሴዛይ እንግዲህ አልመጣም። እስኪ ዛሬ ደግሞ ከማን ጋር ችግር እንደሚፈጥር እናየዋለን። አይመስልሽ? አክስቴ ታይ፣ ምን ተፈጠረ ናዛን? ይሄን ሰውዬ ስታዩ ተናደድሽ እንዴ? ነው እንግዲህ በቃ ታዩ። ቀሽም አባት ነው ብለን እንተወው በቃ። አክስቴ ምን? እሺ በቃ። ይሄ ደግሞ ከየት አባቱ ነው የመጣው? ወይሉም ጠርተው ነው ይሆናል። እኔ እንግዲህ አላውቅም። እስኪ ላናግረው። ኦዛን እማዬ ቀስ ብዬ ነው የማናግረው። ይኸውልሽ ምንም ችግር እንዳይፈጥር ብቻ ላስጠናቅቀው ነው። እሺ የኔ ውድ ግን ተረጋጋሽ። እሱን እኔ ጨርሷለሁ። እባክህ ታውቃለህ አባዬ ጃንን አገኘሁት እኮ። እንደዛ ነው? እሺ ታዲያ የእህትሽን ልጅ ወደድሽው? አዎ በጣም ነው የወደድኩት። እሱም ወዶኛል። እኔ ሳቅፎ ምንም አላለቀሰም። እንዴት ያለቅሳል? በጣም እኮ ነው የሚወድሽ። እንዳንቺ ያለሽ ጣፋጭና ቆንጆ ልጅ የማይወዳለ እንዴ? በይኔ እንኳን ደህና መጣ ታሪክ። መቼም ችግር ለመፍጠር አይደለም አይደል የመጣኸው? እባክሽ የማይሆን ነገር አትናገሪ ጉዝዴ። ምንም ነገር አይፈጠርም። ለወይሉን ቃል ገብቼላታለሁ። ደግሞ አሁን ለምንድን ነው ይሄን የምታነሺው? እንግዲህ ተስፋ አደርጋለሁ። እሺ ምን ተፈጠረ? ያባኑስ ሰውዬ ታለ? ይገርማል። እሺ ነጅዊ እንዴት አሪፍ እየሰራው ነው። አሪፍ ነው። እሺ ሰዎች ቆሻሻ እቃዎችን ጠረጴዛ ላይ አታስቀምጡ እባካችሁን። ቆይ ስንት ጊዜ ነው የምነግራችሁ? እሺ ጣፋጮችን እዛ ጋር ነው የምናስቀምጣችሁ። ግን ቤት ጭምር ይህ ፈጣሪያ። እሺ እንዴት ይሆነልሽ ነው? እስካሁን አልመጡም እንዴ? መጥቷል። እሺ በቃ አሁን ቀዝቃዛ ምግቦችን እናቅርብ። በቃ አሁን እንሂድ። አፍጥኑት። እሺ መቻኩል ሳይሆን መፍጠን ነው። በሁለቱ ቃላት መሃል ትልቅ ልዩነት አለ። የሺም እንዴት ይሆነልን ይመስልሻል? ወደዱት እንዴ? ላንቺስ ያሉሽ ነገር አለ? እንግዲህ እስካሁን ምንም አላሉ፣ ግን ደስ ያላቸው ይመስለኛል። ወደው። ቆይ እንዴት አወቅሽ ግን? ባይወዱት ኖሮ ሳህኑን ሳይቀር ለመብላት ይቃጣቸው ነበር። አዎ በጣም ልክ ነው።
በቃ ይመቸን። የሀብታሞች ምርጫ ሆነናል። የሺም አታምነኝም? እጅግ በጣም ትልቅ ስኬት ነው ያገኘነው። አንደኛ ሆነናል ማለት ነው። ፈጣሪ ይመስገን። ደስ ይላል። በይ በቃ በዚያ እንዘናጋ። ወደ ስራ በቃ እሱ ደርሷል። ናጁ በፈጣሪ ግሬቪ የሚቀርበት እዛ ጋር ነው ሼፍ። እሱን አይደለም የሚያንጸባርቀውን አምጣልኝ። እሺ አመጣልሃለሁ። እንዴ ነጁ ምን እየተካሄደ ነው? ምን ሆነሃል? ሐሳብ የት ሆኖ ነው? እሺ ይቅርታ ምን ሼፍ። ሆነሃል? ነጁ የት ነው ያለው? በጣም ያስጎመጃል። በጣም ታዲያ እኔ ሰርቼው የማይጣፍጥ ያለ ይመስልሻል? እሺ ንገረኝ እስኪ። የምግቡ ይዘቱ በጣም ቆንጆ ነው። ነጁ የት ነህ? እዚህ ነኝ ሼፍ። ስጋው የት ነው ያለው? ቅመሞችን እያዘጋጀሁ። ግን መቼም እየደገምኩ አይደለም አይደል? ነግሬ ነበር። እሺ በአንድ ደቂቃ ውስጥ ምን እንደሚፈጠር አሳያለሁ። እሺ ግድ የለም እሱን አሳያለሁ። በደንብ አድርጌ አሳያለሁ። በጣም ጎበዞች። እናመሰግናለን። በጣም እናመሰግናለን። እንዴት እየሆንላችሁ ነው? በቻልነው መጠን እንግዲህ ልናስደስታችሁ እየሞከርን ያለን። እንዴት ነው ምግቡን ወደዳችሁት? አዎ በጣም አመሰግናለሁ። እናመሰግናለን። በጣም እናመሰግናለን። ለደንበኞቻችሁ ሳይቀር ለመናገር በሚያበቃችሁ መጠን ብትወዱት ደግሞ በጣም ደስ የሚለን ይሆናል። አዎ የምታሳፍሩን አይመስለኝም። በጭራሽ በፍጹም አናሳፍራችሁ። በታምር እንደዛ እናድርግ። እናመሰግናለን። የምግቡ ቀለም ያምራል። አንዴ ማየት ይችላል? አዎ ይሄው። ውስጡ ምንድን ነው ያለው? ተጠንቀቂ፣ ሽታው ትንሽ ጠንካራ ነው። ይሄንን ዞር ላድርገው። ቆንጆ በርበሬና በሶ ቢላ፣ ዝንጅብል፣ የወይራ ዘይትና ሎሚ እና ሌሎች ቅመሞችንም በደንብ አድርገን ጨምረንበታል። ሼፍ የቅመም ምስጢር አሳልፈ መስጠት አትፈልግም። ግልጽ ነው። ለነገሩ ልክ ነህ። የምግብን መጣፈጥ ምስጢር ለምን አሳልፈ ትሰጣለህ? ጥሩ አደረክ። አመሰግናለሁ። ትንሽ እያሳፈርሽኝ ነው። እሺ በቃ አሁን እንግዶቼ ጋር ልሄድ ነው። መልካም ስራ። እናመሰግናለን። አመሰግናለሁ። እንደወደዱት ነግሬያት ነበር። ተፈጸመ። ቀጣዩ ደንበኛችን ሉል ቻርልስ ነው። ደሞ ታያለሽ። ምን አለ ዲያና በህይወት ብትኖር ኖሮ። እጅግ በጣም ነው የምወዳት። ምናልባት በህይወት ኖራ ምግብ በሰራውላት ለሱም ቆንጆ ነገር እናዘጋጅላታለን። እንደዚህ አይነት ቢፌ ነው የምናዘጋጅላት። ስጎን በጣም ወደውታል። አሁን ሁሉንም እንላከው። አይ አላደርገውም። የኔን ስጎን ለማንም አልሰጥም። እኔ ራሴ ነኝ የማቀርብላቸው። አንተ ልታቀርብላቸው ነው እንዴ? አዎ እኔ አቀርብላቸዋለሁ። እኔ የፈጠርኩት ስጎ ነው። የምግብ አቀራረብ ጥበብ የሚባል ነገር አለ። የሺ ሼፍ እንደመሆኔ መጠን የራሴ ልዩ የሆነ አቀራረብን ማሳየት አለብኝ። እሺ ሂድ፣ የፈለግከውን ነገር አድርግ። እሺ መብት ነው። ናግባ ና። ቆይ መጣ። ዞር በል አንተ፣ ወደ ስራ ሂድ። በል ፍጠን። ኩሽና ውስጥ ምንድነው እንደዚህ መጃጃል? የምትረቅቀውን ነገር እያየህ እጅግ በጣም ታምሪያለሽ። የምገልጽበት ቃላቶች ራሱ የሉም። እኔም እንደዛው። ሱፉ በጣም አምሮብሃል። እውነትሽን ነው ማሪ? እውነቴን ነው። አሁንም ድረስ ቀሪ ህይወቴን ካንቺ ጋር ላሳልፍ መሆኑን ላምን አልቻልኩም። እንደውም አንዳንድ ቀን እኮ እንደውም ምናልባት እያለምክ ይሆን እላለሁ። በጣም ነው ግራ የሚገባኝ። እውነቴን ነው። እያሽኮረመምከኝ እኮ ነው። ላሽኮረመምሽ ብዬ አይደለም። እንደዚህ የምለው ለአንቺ ምን ያህል ቦታ እንዳለኝ ልገልጽልሽ ለመሞከር ነው። ማለቴ ለአንቺ ያለኝ ስሜት ለመግለጽ ጸሐፊ መሆን ሳይኖርብኝ አይቀርም። እውነቴን ነው። ናዚም ብሆን ኖሮ፣ እንደ ካዜንፈር ብሆን ኖሮ፣ እንደ ኦዝዳሚር ብሆን ኖሮ ምናልባት ጽፍልሽ ነበር። አሁን ኩራት ሊለኝ። ኩሪብኝ፣ ፈገግ በይልኝ። አንቺን ደስተኛ ለማድረግ ምን
እሺ እንዴት አደረጋችሁ? የምትተማመኑበትን ሞግዚት አገኛችሁ እንዴ? እንግዲህ ለሴሊን ደና ሞግዚት ማግኘት የምንችል ከሆነ እንሞክር አልኳት። ግን አሁን አልችልም አለች። እኔ ራሴ ይዛል። ጥሩ፣ እሱ ይሻላል። ጥሩ ነው። ለነገሩ ስትፈልጉ ወዲያው ሰው ማግኘታችሁ አይቀርም። አሁን ለጊዜው እንደዛ ነው የምናደርገው። ሰዎች ቡና ደርሰዋል። አጎቴ ውልታን አመሰግናለሁ ሴራ። መልካም ቡና። ሴሊንስ ወተቷን እያዘጋጀች ነው? እኔ እንደማዘጋጅላት ነግሬያት ነበር። ለልጄ ስለሆነ ራሴ ያዘጋጃለሁ አለችኝ። እሺ፣ በነገራችን ላይ ቡናው እንዴት ነው? አንተ ካመጣው አዲሱ ቡና ጋር ቀላቅየው ነበር። አሪፍ ነው? ቆንጆ ነው በጣም። አዘጋጅቼላታለሁ፣ ግን ትኩስ ይሁን አይሁን አላውቅም። እስኪ ሴራ እዩ እባክሽ፣ እዩ እስኪ ሞክሪው። አይ ትንሽ ትኩስ ሳይሆን አይቀርም። አይ ለልጅቷ ይከብዳታል። እኔ ያቀዘቅዘዋለሁ። አንቺ ሂጂና ልጅቷ ጋር ሁኚ። እዚህ አምጥቻት ትጥባ እንዴ? አዎ እዚህ እንዳለች ትጥባ። እንደውም አሪፍ ነው፣ እንንከባከባታለን። አክስቷ ወተቷን እያቀዘቀዘች ነው። ከዛ ሁላችንም ተሰብስበን እራት እንበላለን ማለት ነው። በጣም ደስ ይላል። አቀዝቅዤላት እመጣለሁ። እሺ። በጣም ነው የሚያስጠላው። የኔ ውድ፣ የኔ ውድ፣ የኔ ልዕልት፣ እናትሽ መታልሻለች። እሺ የኔ ፍቅር፣ የኔ ማር፣ ሁሉም ሰው የኔን ልዕልት እየጠበቃት ነው። አባቷ፣ አያቷ፣ አክስቷ፣ ሁሉም ሰው። የኔ ልጅ ቶልጋ አቀዝቅዤዋለሁ፣ ግን እስቲ አንተም ነው። ምንም እርግጠኛ ሊሆን አልቻልኩም። እስኪ ያው እንካ ተቀበል። እስቲ ስጪ። አሪፍ ይመስላል እንግዲህ። የኔ ልጅ፣ የኔ ልጅ ምንድን ነው? ሴሊን ሴሊን ቶልጋ ልጃችን አይሆንም። ቶልጋ የሆነ ነገር አለን። ልጄን ቶልጋ እባክህ የሆነ ነገር አድርግ። ቶልጋ እባክህ፣ ልጃችን ልትሞትብን ነው። ቶልጋ እባክህ የሆነ ነገር አድርግ እባክህ። ቶልጋ እባክህ ልጃችንን አትርፋት። ተመልከቱ፣ አምሮባቸዋል። ግን ደስ ብሎሻል? የማይሆን ነገር አቀባጥር። እሺ ወይ ውድ፣ በጣም ነው ያማረብሽ። እንኳን ደህና መጣችሁ። እንዴት ነሽ? አመሰግናለሁ። በጣም አምሮብሻል። እውነት የኔ ቆንጆ፣ እንዴት እንደምታምሪ። አንተም በጣም ነው ያማረብህ ውዴ። የኔ ውድ እንኳን ደስ አለሽ የኔ ውድ። እባክህ ስልክህን አጥፋ፣ ስልክህን አጥፋ። ቢያንስ እንኳን እዚህ ስትሆን። እሺ ቆይ አንዴ ማንሳት አለብኝ፣ የግድ ማንሳት አለብኝ። ሄሎ ሄሎ ሄሎ፣ አቤት፣ ምንድን ነው ንገረኝ። ምን ተፈጠረ አሁን? አይ አልችልም፣ የልጄ ሰርግ ላይ ነኝ። ነገ መምጣት እችላለሁ፣ እንደዛ ይሻላል። ጥሩ፣ እሺ እሺ፣ በቃ እመጣለሁ። እሺ እመጣለሁ። ሻቪ ማፔ ነው ያ ጆርጂያዊ ደንበኛ ታስሯል እና አሁኑኑ ቶሎ መሄድ አለብኝ።
ሻፊ ሚፔ እና ታዲያ ወዴት ልትሄድ ነው? ታቢሊሲ። ታቢሊሲ ጆርጂያ? አዎ የግድ መሄድ አለብኝ። አለበለዚያ እረፍት ነው የሚነሳኝ። ማለቴ ከባድ ነው የሚሆነው። በጣም አመሰግናለሁ የኔ ውድ። አምሮብሻል እህቴ። ካራማን እንኳን ደስ አለህ። እንኳን አብሮ ደስ አለን። ስሚ ጉዝዴ፣ ወይኩን አደራሽ እባክሽ። እሺ ችግር የለም። እስክመለስ ድረስ እሺ። አመሰግናለሁ። እማዬ ታለች። እማዬ ምግቡ እጅ የሚያስቆረጥም አይመስልም። እንደዚህ አይነት ምግብ አይቻላቅ። የምግቡ ስም ምንድነው? አመሰግናለሁ። ሼፍ ነግሮኝ ነበር። የራሻያ ምግብ ነው። ለስለስ ብሎ የተጠበሰ ያጋዘን ስጋ ነው። አዎ ያጋዘን ስጋ ልክ ነው መቤት። ያጋዘን ስጋ ግን የሳይቤሪያ ምግብ ነው እና ስጋውን በመውቀጥ ነው የምናዘጋጀው። ክቡራንና ክቡራን ሁላችሁም መልካም ምሽት ይሁንላችሁ። እንዴት አመሻችሁ? ሰላም፣ እንዴት አመሸህ? እኔ ሼፋችሁ ኡሚት ኡዝጉዳር እባላለሁ። ዛሬ እዚህ የተሰበሰብነው ለአቶ ከድር ልደት ነው። በዚች ያማረችና ውብ ምሽት ለእናንተም ይሁን ቆንጆ የሆነና ጣፋጭ ምግብ እንዳቀረብኩላችሁ በደንብ ተስፋ አድርጋለሁ። እናመሰግናለን። በጣም አሪፍ ነው። እጅ የሚያስቆረጥም መልካም ምግብ ይሁንላችሁ። ይኸውላችሁ ለዛሬዋ ልዩ ምሽት ቆንጆ አድርገን የሰራነውን ምግብ እንዲህ ራሴ የፈጠርኩትና መለያ የሆነውን ቆንጆ ስጎ እንደምታውቁት ዛሬ የአቶ ከድር ልደት ስለሆነ በቅድሚያ ለሱ አቀምሰዋለሁ። እስኪ የወደው እንደሆነ አብረን የምናየው ይሆናል። ይቻላል ሼፍ ኡሚት፣ ይቻላል። በጣም ደስ ይለኛል። አቀራረቡ በሚገባ በጣም አሪፍ። መልካም ምግብ ይሁንላችሁ። እማዬ፣ አቶ ታሪክ በድጋሚ የጠፋ። እንግዲህ ወደ ታቢሊስ መሄድ ነበረበት። የት ነው ያልሽው? ወደ ታቢሊስ ኦዛን። ሲጀመር እሱ መጥራታችን ያጥፋት። በኋላ ላይ እናወራለን። በቃ እሺ፣ ሁላችንም ዝግጁ ከሆንን የሰርግ ስነ ስርዓቱ መጀመር እንችላለን ማለት ነው። አዎ ዝግጁ ነን። እንጀምር። ካራማን ሳራፖግሉና ኦይሉም የንርሱይ ለመዘጋጃው ያቀረባችሁትን የጋብቻ ማመልከቻ አይተናል እና ሰርጋችሁን የሚያስተጓጉሉ ምንም አይነት ነገር እንደሌለ አጣርተናል። አለቃ፣ ስጎ ትንሽ መራራና ቆምጣጣና ጣፋጭ ጣዕም አለው። እንደዛ መሆኑ ደግሞ በጣም ጥሩ ነው። ምክንያቱም ደግሞ በደንብ አድምጡኝ። ሲታኘክ ቆምጣጣ እና መራራ ጣዕሙን ታጣጥመዋለህ። ከዚያ ልክ ስትውጠው ደግሞ ምላስ ላይ ጣፋጭ ጣዕሙ ይቀራል። ምርጥ ነው። እጅ ይባረክ። በጣም አመሰግናለሁ። ጎበዝ። መልካም ምግብ። ታዲያ ከጣፋጩ ስጎ ለእኛም ልሰጠን ትችላለህ? በደስታ ወደ አንቺ እየመጣው ነው። በጣም አሪፍ ሼፍ። ከዚህ ጣፋጭ ስጎ መቅመስ እንፈልጋለን። ለሁላችሁም አንድ በአንድ እያደረኩ አቀርብላችኋል። እናመሰግናለን። የሙራት ታሪክ ልጅ ኦይሉም የነርሶይ ካራማን ሳራፖግሉን እንደ ህይወት አጋርሽ አድርገሽ ለመቀበል ፈቃደኛ ነሽ? አዎ። ሲያዩት ራሱ ያምራል። መልኩ ራሱ ያምራል አይደል? በጣም ነው የሚጣፍጠው። ወድጄዋለሁ። በእውነት በጣም ደስ ይላል። ማለት እንደዚህ አይነት አስተያየት ከእናንተ መስማት ደስ ይላል። ምክንያቱም የምግብ ስነ ጥበብ ቅድሚያ ላይን የሚስብ ነገር ማቅረብ ነው። ከዛ ደግሞ ለአፍ ተስማሚ ነገር፣ ከዛ ደግሞ ጥሩ ነገር ማዘጋጀት ነው። ሼፍ ማለት አርቲስት ነው። ከድር ምንድን ነው?
ከድር ምንድነው? ቆይ ከድር ከድር አቶ ከድር 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 ምን ነካ? ኦሚስ ምንድነው? አልገባኝም። ቆይ ምን ሆኖ ነው? ከድር 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 ካራማን ሳራፖግሉ የከድር ልጅ ኦይሉም የነርሶይን እንደ ህይወት አጋርህ አድርገህ ለመቀበል ፈቃደኛ ነህ? አዎ። ደስ ይላል። እናንተስ ምስክር ትሆናላችሁ? አዎ ምስክር ነኝ። በህጉ መሰረት በተሰጠኝ ስልጣን አሁን ባልና ሚስት አድርጌ ሾሜያቸዋለሁ። መልካም ትዳር ይሁንላችሁ። ፈጣሪ ይመስገን። እናመሰግናለን። ተመልከቱ፣ ሰርተፊኬቱን ይዘዋለች።